ሰላም ሰላም እንዴት ናችሁ? ውድ የበሪ ቲዩብ ቤተሰቦች ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥተናል። በዛሬው ቪዲዮአችን የምንመለከታቸው የተለያዩ የሚሸጡ ቀላልና ከባድ የስራ መኪኖች፣ አዳዲስም ሆኑ ያገለገሉ መኪኖች እንመለከታለን። በዛሬው ቪዲዮአችን የምንመለከታቸውን የስራ መኪኖች መግዛት የምትፈልጉ ወይም ማግኘት የምትፈልጉ ሰዎች ካላችሁ ከታች በምናስቀምጥላችሁ ስልክ ቁጥር እየደወላችሁ ልታገኟቸው ትችላላችሁ። ከዛ ባለፈ ሌሎች የምትፈልጓቸው መኪኖች ካሏችሁ ደግሞ በስልክ ቁጥራችን 07 16 19 0478 እየደወላችሁ መጠየቅ ትችላላችሁ። ከዛ ባሻገር የተለያዩ የሚሸጡ የስራና የቤት መኪኖችን ማግኘት ከፈለጋችሁ የዩቲዩብ ቻናላችንን ሰብስክራይብ እንዲያደርጉና ሀሳብ አስተያየት ካላችሁ ደግሞ በኮሜንት ቦክስ ማስቀመጥ ትችላላችሁ። ለሌሎችም እንዲደርሳቸው ሼር ማድረግ ይጠበቅባችኋል። ከዛ ባለፈ ወደ ዛሬ መኪኖች ቪዲዮ እናልፋለን። አብራችሁ እንድትቆዩ እናሳስባለን። በቅድሚያ የምንመለከተው መኪና በቁጥር 3 ናቸው። ሲኖ 371 ሆርስ ፓወር ከነተሳቢዎቻቸው በብዛት 3 ናቸው። 21 ሞዴል ሲሆኑ ታርጋቸው A33000 ቤት ነው። እነኚህ መኪኖች እስካሁን ድረስ የተነዱት ኪሎ ሜትር የመጀመሪያው 39000 ኪሎ ሜትር፣ ሁለተኛው 40000፣ ሶስተኛው ደግሞ 41000 ኪሎ ሜትር ተነድቷል። ተሳቢዎቻቸው 2025 ሞዴል ናቸው። ኤችጂ ስፖንዳ። ስለዚህ ይህ መኪና በባንክም በካሽም የተመቻቸ ሲሆን በባንክ 37 ሚሊዮን ብር ያለበት ሲሆን ካሽ ደግሞ 25 ሚሊዮን ብር ከፍለው መውሰድ ይችላሉ። አጠቃላይ ዋጋቸው ደግሞ 62 ሚሊዮን ብር ነው ለሶስቱ። ባንካቸው ይነጣጠላል። የእያንዳንዳቸው ዋጋ በባንክ 12 ሚሊዮን 300 ሺህ ብር ነው። ካሽ ደግሞ 8 ሚሊዮን 400 ሺህ ብር አለ። ስለዚህ አጠቃላይ የአንዱ ዋጋ 20 ሚሊዮን 700 ሺህ ብር ነው ተሳቢው ማለት ነው። ስለዚህ ይህንን መኪና ማግኘት የምትፈልጉ ካላችሁ በከፊል ድርድር ይኖረዋል እና በስልክ ቁጥር 090053 8398 መደወል ይችላሉ። የሚቀጥለውን መኪና እንመለከታለን። ቀጥለን የምንመለከተው በተመሳሳይ ከመጀመሪያው ጋር ሲኖ ካሶኒ ከነተሳቢው ነው። ይህ መኪና ከመጀመሪያው ለየት የሚያደርገው 400 ሆርስ ፓወር ያለው መኪና ሲሆን ሞዴሉ 2025 ነው እና ይህ መኪና በባንክም በካሽም የተመቻቸለት ሲሆን ታርጋው A35000 ቤት ነው። አጠቃላይ ዋጋው የመኪናው 22 ሚሊዮን ብር ነው። ግን በባንክም በካሽም ስለተመቻቸ ካሽ 15 ሚሊዮን 470 ሺህ ብሩን በመክፈል ባንክ 5 ሚሊዮን 953 ሺህ ብሩን በሶስት ወር ተመላሽ 550 ሺህ ብር እየከፈሉ መውሰድ ይችላሉ። ይህ መኪና እስካሁን የተነዳው ኪሎ ሜትር አጠቃላይ 30 ሺህ ብቻ ነው። ስለዚህ አዲስ በሚባል ኮንዲሽን ላይ ያለ መኪና ስለሆነ ይህን መኪና ማግኘት የምትፈልጉ ካላችሁ በስልክ ቁጥር 0900 53 83 98 እየደወሉ ማግኘት ይችላሉ። በከፊል ድርድር ይኖረዋል። ወደሚቀጥለው መኪና እናልፋለን። ቀጥለን የምንመለከተው ተመሳሳይ ሲኖ ካሶኒ ከነተሳቢው ነው። 2023 ሞዴል ሲሆን 400 ሆርስ ፓወር ያለው ነው። ይህ መኪና 23 ሞዴል ነው እንደነገርኳችሁ። የ19000 ቤት ነምበር ወይም ታርጋ አለው። ስፖንዳው ኤንኤ በኤንኤ ነው ስፖንዳው። ስለዚህ ይህ መኪና በካሽም በባንክም የተመቻቸላችሁ ሲሆን አጠቃላይ ዋጋው 17 ሚሊዮን 500 ሺህ ብር ነው። ግን ካሽ 13 ሚሊዮን በመክፈል ባንክ ደግሞ 4 ሚሊዮን 500 ሺህ ብሩን በሂደት በየሶስት ወሩ ይከፍላሉ እና ይህንን መኪና ማግኘት የምትፈልጉ ካላችሁ በስልክ ቁጥር 0900 53 83 98 መደወል ይችላሉ። ወደሚቀጥሉት መኪኖች እናልፋለን። ቀጥለን የምንመለከተው ሲኖ ገልባጭ ሲሆን 336 ሆርስ ፓወር ያለውን ሲሆን ሞዴል 2025 ነው። ታርጋውን ስንመለከት A41000 ቤት ነው። እስካሁን ድረስ 10000 ኪሎ ሜትር ብቻ የተነዳ ሲሆን 22 ክር ሙሉ ጎማ ቀይሯል። ስለዚህ ጽድት ያለ ግጭት ግልብጥ የሌለው አሪፍ ይዞታ ላይ ያለ መኪና ነው። ይህ መኪና በካሽም በባንክም የተመቻቸ ሲሆን አጠቃላይ ዋጋው 13 ሚሊዮን 300 ሺህ ብር ነው ማለቂያው። ግን ካሽ 8 ሚሊዮን 200 ሺህ ብሩን በመክፈል
ቀሪውን 5,100,000 ብር በየ3 ወሩ 500 ሺህ ብር እየከፈሉ መጨረስ ይችላሉ። እና ይህንን ሲኖትራክ ገልባጭ ማግኘት የምትፈልጉ ካላችሁ በስልክ ቁጥር 0900 53 83 98 ደውለው ማግኘት ይችላሉ። ቀጣዩን መኪና እንመለከታለን። በተመሳሳይ ሲኖ ገልባጭ 336 ሆርስ ፓወር 2025 ሞዴል የምንመለከት ሲሆን ታርጋው የ43000 ቤት ነው። ጎማ ንጹህ ነው አለው። ቅልብጥ የሌለው አሪፍ ይዞታ ላይ ያለ መኪና ነው እና ይህንን መኪና በካሽም በባንክም ማግኘት ይችላሉ። ይህን መኪና ያው ቴክስ ነው መኪናው የመጀመሪያውም አዲሱ ሞዴል ስለሆኑ ከመጀመሪያው የተለያዩ ነገሮች ሞዲፋይ ሆነው የቀረቡበት መኪና ነው እና የዚህ መኪና አጠቃላይ ዋጋው 13,500,000 ብር ነው። በባንክም በካሽም መክፈል ይችላሉ። ባንክ 6 ሚሊዮን ዕዳ አለበት። ካሽ ደግሞ 7,500,000 ብሩን ቀድሞ ከፍለው የባንኩን 6 ሚሊዮን በሂደት መክፈል ይችላሉ። እና ይህንን መኪና ማግኘት የምትፈልጉ ካላችሁ በስልክ ቁጥር 0900538398 መደወል ይችላሉ። ወደሚቀጥለው መኪና እናልፋለን። ቀጥለን የምንመለከተው ሲኖ ገልባጭ ሲሆን ያው ኦልዱ ነው ከመጀመሪያ ከተመለከትነው አንጻር እና የሲኖ ትራክ 2021 ሞዴል ሲሆን ታርጋው 12,000 ቤት ነው። እስካሁን ድረስ 140 ሺህ ያህል ኪሎ ሜትር ተነድቷል እና ይህ መኪና 60% ጎማ አለው እና ጽድት ያለ ቅልብጥ የሌለው በጥንቃቄ የተያዘ መኪና ነው። የዚህ መኪና ዋጋ በካሽ ብቻ የተመቻቸ ሲሆን አጠቃላይ ዋጋው 9,800,000 ብር ነው። ይህን መኪና ማግኘት የምትፈልጉ ካላችሁ በስልክ ቁጥር 0900538398 በመደወል ማግኘት ይችላሉ። ወደሚቀጥለው መኪና እናልፋለን። እሺ አሁን ደግሞ የምንመለከተው በሰፊው በከተማችን ተፈላጊነቱ እየጨመረ የመጣውን ማሽን ነው። በከተማም ሆነ በተለያዩ ማዕድናት በሚገኙባቸው አካባቢዎች በሰፊው ተፈላጊነት ያለው ማሽን ነው። ኤክስሲኤምጂ ኤክስካቫተር ማሽን ሲሆን ሞዴሉ 2025 ሪል ነው። ለሽያጭ የቀረበ ማሽን ሲሆን አጠቃላይ የማሽኑ ዋጋ 35 ሚሊዮን ብር ነው እና ይህንን ማሽን ማግኘት የምትፈልጉ ካላችሁ በስልክ ቁጥር 0900538398 መደወል ይችላሉ። ከዛ ባለፈ ከእሱ ጋር ተመሳሳይ ምንም የትም ያላገለገለ አዲስ ማሽን እንመለከታለን። ያው ለስራ ምቹ ሆነው ዴቨሎን ክራውለር የዴቨሎን ክራውለር ኤክስካቫተር ሞዴሉ ዲኤክስ 360 ኤልሲኤ 7ኤም ነው እና ይህ ማሽን ዘመኑ 2025 ሲሆን የተለያዩ ፊቸሮች ያሉት ምርጥ ማሽን ነው እና ባኬቱን ስንመለከት 2.23 ሜትርስ ኪዩብ ኤስ ክላስ ባኬት ነው ያለው እና አሁን ላይ ስንመለከተው የማሽን ብራንድ ኒው ነው ያገለገለ ሳይሆን አዲስ ማሽን ነው። በካሽን በባንክም ደግሞ ዋጋው የተመቻቸ ሲሆን ይህንን ማሽን ማግኘት የምትፈልጉ ካላችሁ አጠቃላይ ዋጋው 45 ሚሊዮን ብር ነው። ነገር ግን 50% ባንክ ተመቻችቶ ካሽ 22 ሚሊዮን 500,000 ብሩን በመክፈል ቀሪውን ባንክ ደግሞ 22 ሚሊዮን 500,000 ብሩን በሂደት መክፈል ይችላሉ እና ይህንንም ማሽን በተመሳሳይ ማግኘት የምትፈልጉ ሰዎች ካላችሁ በስልክ ቁጥር 0900 53 83 98 ላይ እየደወላችሁ ማግኘት ትችላላችሁ። ለዛሬ ለእናንተ በማሽን ደረጃ ያቀረብነው ማሽኖች እነኝን ይመስላሉ። አሁን ደግሞ ለስራ የሚጠቀማቸውን መኪኖች እንመለከታለን። አሁን ደግሞ በመጨረሻ የምንመለከታቸው ሁለት የቤት መኪኖችን ነው። የመጀመሪያው ሃይሉክስ ሪቮ ደብል ጋቢና ነው ወይም ደብል ካብ ነው። ሞዴል 2017 ወይም 2017 ሲሆን በማኑዋል ትራንስሚሽን ነው የምናገኘው። ማይሌጁ እስካሁን ድረስ 120 ሺህ ያህል ኪሎ ሜትር የተነዳ ሲሆን
ኢሮፕ ስታንዳርድ ያለው ድራይቭ ታይፕ ደግሞ ፎር ዊል ድራይቭ ነው እና የሚጠቀመው የነዳጅ አይነት ፊውል ነው። ሶሪ ፊውሉ ዲዝል ነው፣ የናፍታ ነው። እና ይህ መኪና ኮድ 2 ሲ83 ሺህ ቤት ነው። በከፊል ድርድር ባለው ዋጋ አጠቃላይ ዋጋው 10 ሚሊዮን 500 ሺህ ብር ነው። ከአዲስ አበባ ውጭ ደግሞ ወደ ደሴ፣ ወሎ እየሄደ ይታያል። መኪና ማግኘት የምትፈልጉ በስልክ ቁጥር 0900538398 ማግኘት ትችላላችሁ። ቀጥለን የምንመለከተው ደግሞ ቶዮታ ፕራዶ 2012 ሞዴል ነው። ትራንስሚሽኑን ስንመለከት አውቶማቲክ ነው። ኢንጂኑ ዲፎርዲ ነው። ኮድ 2 ሲሆን ታርጋው በጣም አንደኛ በሚባል ደረጃ ላይ ያለ ጭት ልብት የሌለው ጽድት ያለ በጥንቃቄ የተያዘ መኪና ነው። በዚህ መኪና አጠቃላይ ዋጋው 13 ሚሊዮን 500 ሺህ ብር ነው እና ይህንን መኪና ማግኘት የምትፈልጉ በስልክ ቁጥር 0900538398 መደወል ትችላላችሁ። ለዛሬ ያዘጋጀንላችሁ አጠቃላይ የመኪኖች የሽያጭ ዋጋ እነኝን ይመስላሉ። በተከታተላችሁን ከልብ እናመሰግናለን። ለቻናላችን አዲስ ናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እያሳሰብን መልካም ጊዜን ተመኘንላችሁ።